ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ቆንጆ የሆነ መክሰስ እንሰራለን። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁን ቆዩ። እሺ እዚህ ጋር 2 ኩባያ የፍርኖ ዱቄት አረጋለሁ። ያው ሁሉ ጊዜ እንደምነግራችሁ መጠኑ እናንተ እንደምትፈልጉት መጨመርም መቀነስም ነው። እኔ 2 ኩባያ ነው የተጠቀምኩት። ሌላው ደግሞ ኮርንስታርች 2 የሾርባ ማንኪያ እሱን አረጋለሁ። የበቆሎ ዱቄት አንድ ሻይ ማንኪያ ቤኪንግ ፓውደር፣ ቤኪንግ ፓውደሩን መተው ትችላላችሁ። ትንሽዬ ጨው ለጣም ሩብ ሻይ ማንኪያ የምታክል እንቀላቅለዋለን። እኛ ጋር ዳመና ስለሆነ አሁን ትንሽ ጨለም ይላል። እንግዲህ ቪዲዮ ጨለም ካለባችሁ አሁን ያው ክረምት ስለሆነ መብራት ራሱ በርቶ ጨለማ ነው የሚሆነው። እሺ በመንሰራበት እቃ ላይ 1 ኩባያ ለብ ያለ ውሃ፣ 1 ሾርባ ማንኪያ እርሾ፣ 1 ሾርባ ማንኪያ ስኳር። ይሄንን እንደዚህ ለውሰን ለ5 ደቂቃ ያህል እንተዋለን። በደንብ ስኳሩና እርሾን ከቀላቀልነው በኋላ እንደምታዩት አሁን እርሾአችን ደርሷል። እላዩ ላይ 1 ሾርባ ማንኪያ ቫኒላ ኤክስትራክት አድርግበታለሁ። በመቀጠል ዱቄቱን ቅድም ያዘጋጀነውን ዱቄት እናደርጋለን። በእጃችን ማውካት እንችላለን። እኔ በማሽኑ ነው የምጠቀመው። በእጃችን በደንብ አድርገን ማውካት እንችላለን። ይሄኛው ማውኪያ ነው የምጠቀመው። ያው የምንፈልገው ሊጡ ትንሽ ቀጠን ያለ ነው፣ ኖርማል ከምናቦካው ሊጥና ወተት አረግበታለሁ። ሙሉ በሙሉ ውሃ ብቻ መጠቀም እንችላለን፣ ወተቱን አለማድረግ ይቻላል። እኔ ግን ትንሽ ወተት አርጌበታለሁ፣ ሩብ ኩባያ የሚሆን። ሙሉ በሙሉ ወተት መጠቀም እንችላለን ወይ ደግሞ ሙሉ በሙሉ ውሃ መጠቀም እንችላለን እና ከፈለጋችሁ ግን ውሃ መጠቀም እንችላለን። እንደምታዩት ልክ እንደዚህ ሆኖ ከቦካ 2 የሾርባ ማንኪያ ዘይት እናረግበታለን። እኔ የተጠቀምኩት የአትክልት ዘይት ነው። ዘይቱን ካረግን በኋላ ለ5 ደቂቃ ያህል እናቦካዋለን። እንደምታዩት ቆንጆ ሆኖ ቦክቷል። አሁን ያው ከሌላው ሊጥ ይሄኛው ቀጠን አድርገን ነው የምናቦካው። ያችሁት በደንብ ስታሹት መሳብ ይጀምራል። እንደዚህ ልክ እንደዚህ ካረግን በኋላ ሽፍን አድርገን ሞቅ ያለ ቦታ ላይ ለ1 ሰዓት እናቆየዋለን። እሺ እዚህ ጋር ሊጡ እስከሚደርስ ድረስ 1 ኩባያ ውሃ በድስት እንጥድና እላዩ ላይ 1 ኩባያ ስኳር እናረግበታለን። ብዙ ምሰሩ ከሆነ ያው እንደንትኑ ማስተካከል ነው። 2 ኩባያ ውሃ ካረጋችሁ 2 ኩባያ ስኳር፣ 1 ኩባያ ካረጋችሁ 1 ኩባያ እኩል ነው የምናረገው ማለት ነው መጠኑ። ይሄንን እናበስለዋለን። እየወፈረ እየተንተከተከ ሲሄድ እየወፈረ ይሄዳል። እያማሰልን እናበስለዋለን። ልክ እንደዚህ እንደምታዩት አሁን ውሃው ቀነስ ሲያደርግ ትንሽ ቫኒላ ኤክስትራክት አደርግበታለሁ። ወይም ደግሞ አብራችሁ የሻይ ቅመም ማፍላት ትችላላችሁ። 1 ሻይ ማንኪያ የሚሆን ነው ቫኒላ ያረኩበት። የሻይ ቅመም ራሱ አብራችሁ ማፍላት ትችላላችሁ እንደምትፈልጉት ጣዕም ማለት ነው። ለ10 ደቂቃ ያህል አፍልቼዋለሁ። እኔ እንደዚህ እንደምታዩት ቀንሷል አሁን መጠኑ ራሱ። አሁን ይበቃዋል። እሳቱን አጠፋውና እስከሚቀዘቅዝ ጠብቃለሁ ማለት ነው፣ ሌላውን እስከምናዘጋጅ። እሺ አሁን ሊጣችን ደርሷል።
እንደምታዩት እና እዚህ ጋር የምሰራበትን ላስኪት አዘጋጅቻለሁ። ዚፕ ላክ መጠቀም እንችላለን። እዚህ ጋር በብርጭቆ ላይ አድርጌ መጀመሪያ ሊጡን መለስ አድርገውና እንደዚህ መለስ ካርኩት በኋላ ላስኪቴ ላይ አደርገዋለሁ። በእጃችንም መጠቀም እንችላለን። በነገራችን ላይ ግዴታ እቃ አያስፈልገንም፣ ግን ይቀለል የሚለው እንደዛ ስናደርገው ነው። አያችሁት? በጣም ነው የሚሳመው እንትን ሊጡ ራሱ። ልክ እንደዚህ ሁሉንም ጨምሬ ጨርሻለሁ። እኔ ባንዴ ነው የጨመርኩት ትልቅ ስለሆነ ላስኪቱ። እንደዚህ አቆየውና እሺ፣ ልክ እንደዚህ ዘይታችን ከጋለ በኋላ መቀስ ዘይቱን እያስነካው ልክ እንደዚህ ጫን እያደረኩ ዘይቱን ካወጣው በኋላ በመቀስ ቆርጠዋለሁ። ብዙ ዘይት ላለማባከን ከፈለጋችሁ ጠበብ ባለ እቃ ነው መስራት። እንደዚህ አይነት ነገር በመሰራ ሰዓት ዘይቱን ላለመጥፋት ያው ትንሽ ያስቸግራል እንትን ለማለት፣ ግን እኔ ዘይት ብዙ መድፋት ስለማልፈልግ ለዛ ነው ጠበብ ባለ እቃ ነው ብዙ ጊዜ እንደዚህ አይነት ነገር ስራ የምሰራው። ልክ እንደዚህ ወርቃማ ከለር ሲይዝ ይበቃዋል፣ እናወጣዋለን። በሁሉም በኩል እንደዚህ ያገላበጥን በደንብ ካበሰልነው በኋላ አሁን ይበቃዋል። አያችሁት እንዴት እንደሚያምር። ያው እኔ እንትኑ ሊጡ ስለበዛም ለመቁረጥ ስላስቸገረኝ ድቡልቡል አልሆነም፣ ግን ድቡልቡል ይሆናልና በመቆርጠው ሰዓት የጠበስነው ልክ እንደዚህ ካወጣነው በኋላ ወዲያው እንዳወጣነው ቅድም ያዘጋጀነው ስኳሩን እናፈስበታለን። ወዲያው እንደወጣ ትኩሱን ነው ማድረግ ያለብን። የተወሰነ ትንሽ እንደዚህ አቆየውና ከዛ አነሳዋለሁ። ስለዚህ ልክ ቅድም እንዳረኩት እንደዛው ያረኩኝ ሁሉንም እስከመጨረስ ድረስ ሰራለሁ ማለት ነው። አሁን ይበቃዋል። አውጥተን የምንፈልገው እቃ ላይ እናደርጋለን ማለት ነው። በደንብ እንዲንጠባጠብ አድርጌ ነው እንትን የምለው እኔ ስለዚህ ብዙ ስኳር እንትን ያላፈላሁት ብዙ ስለማያስፈልገኝ ተርፎ ከመድፋት እንደዚህ በመጠኑ ብንሰራው ጥሩ ነው ብዬ ነው እንጂ ሁለት ኩባያ ውሃ አድርጌ ባረግ ውስጡ ሙሉ በሙሉ እንትን ለማለት ትችላላችሁ። ግን እንደዚህ ማድረግ ይሻላል አብዝተን ከመንደፋ ብዬ ነው። የቀረውንም እዚህ ላይ ያመጣው እያጨመርኩኝ ለውሰዋለሁ ማለት ነው። እንደዛ እንደምታዩት ይሄንን ይመስላል። በጣም ቆንጆ ነው እና ያው እንዳልኳችሁ በእጃችሁ ማረፍ ትችላላችሁ። ያው እኔ በመቀስ እየቆረጥኩ ነው የምጠቀመውና ትንሽ እንደፈለኩት ድቡልቡል አልሆነም፣ ግን በጣም ነው የሚያምረው እንደምታዩት። አሁን ደግሞ ቀምሰን ምን እንደሚል እነግራችኋለሁ ማለት ነው። ይሄው ይጣፍጣል፣ የታወቀ ነው። እንብላ። አያችሁ ከለሩ ራሱ እንዴት እንደሚያምር በጣም ነው የሚያምረው። እንብላ። በጣም ስኳር የለውም ማለት ይቻላል። ብዙ ስኳር የለውም። ይሄ ከዳረግነው ነው እንጂ ውስጡ ስኳር ስለሌለው ብዙ እንትን አይልም። ልዩ ነው በጣም
You want to taste it? Dino. It's good. Hard, right? Yeah. Sweet. Kashi la. A little bit. Yeah. በጣም አሪፍ ነው። በነገራችን ላይ ምንድነው ስሙ እላዩ ላይ ሰሊጥ ብትነሰንሱበት ደግሞ በጣም ቆንጆ ነው። እኔ ሰሊጥ ስላላረኩበት ስለሌለኝ አላረኩበትም እና ሰሊጥ እላዩ ላይ መስንስ አድርጋችሁ ብታቀርቡ ደግሞ በጣም አሪፍ ነው፣ ይጣፍጣል እና ሞክሩት። እንካቀመስ ተመልካቾቼ እንደምታለመደው ፊት ለፊቴ ናቸው። አስተያየት እፈልጋለሁ። ታዲያ እንደዚህ በምልክት ምናምን አይደለም። ኦኬ አይደለም። ያ ዱቄት ወተት መጠቀም ትችላላችሁ። በወተቱ ፋንታ ዱቄት ወተት ማግኘት ካልቻላችሁ ወተቱን መጠቀም ትችላላችሁ። ግዴታ ወተት መጠቀም አይኖርባችሁም። አልመንድ ሚልክ መጠቀም ትችላላችሁ። ውሃ መጠቀም ትችላላችሁ። እናንተ በተመቻችሁ መልክ መስራት ይቻላል። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ። ሙሳድ እንደምታዩት ኦልሬዲ ግማሽ አልደርሰናል። ያ ውሰድ ጨምር። ያ ይወካም አያችሁት ውስጡ ራሱ ደስ ሲል ክፍት ያለ ነው እንደዚህ